እዚህ ጋር የምታዩት አፕሊኬሽን በወር ከ500 ሺህ ብር እስከ 1 ሚሊዮን ብር ነው የሚሰራው በኢትዮጵያ። የኢትዮጵያ አፕሊኬሽን አይደለም፣ ነገር ግን የዩናይትድ ስቴትስ አፕሊኬሽን ነው። ነገር ግን እንደዛም ሆኖ የዩናይትድ ስቴትስ ውስጥ በጣም ብዙ የፕሮዳክቲቭ አፕ አለ፣ ኖሽን አለ፣ ብዙ በጣም ጉግል ካላንደር በጣም ብዙ አለ። ይህንን ወደ ኢትዮጵያ ደግሞ ስናየው ኢትዮጵያ ላይ ፕሮዳክቲቪቲ አፕ ሳይሆን ያለው ሌሎች ኢንተርቴንመንቶች ነው ያለው እና ደግሞ ከኢንተርቴንመንት ውጭ ያለው መጽሐፍ ቅዱስ እና እንዲሁም የተለያዩ የሃይማኖት መጽሐፍ ናቸው። በጣም አሪፍ ነው እሱ ነገር ደስ የሚለው ነገር እሱ ነው እና ዛሬ ደግሞ የምንመሰርተው የፕሮዳክቲቪቲ አፕ ነው። ወደ ኢትዮጵያ እናመጣዋለን። ስሙን ያለው ፕሮዳክቲቪቲ ነው ያለው ፕሮዳክቲቭ እና ኢትዮጵያ ኢቲ ማለት ነው። ፕሮዳክቲቪቲ አንድ ላይ ይሆናል ማለት ነው። ፕሮዳክቲቪቲ ከዚህ በፊት የተጠቀሙ ሰው እኔ አይቼ አላቅም። ምናልባት ከተጠቀማችሁ እናንተ ከሆናችሁ ሶሪ ስላላየኋችሁ ነው። እና ዛሬ ደግሞ ከመጀመሪያ ጀምሬ እስከ መጨረሻ ድረስ ዌብሳይቱ አፕሊኬሽኑ እስኪያልቅ ድረስ ያለውን ፉል ስቴፕ ነው ማሳያችሁ። ስለዚህ ይህን ቪዲዮ ለመስራት ብዙ ስለሚፈጅ ይህን አካውንት ሰብስክራይብ ማድረግ እንዳረሱ፣ እንዲሁም ቪዲዮውን ሼር ማድረግ እንዳረሱ። መጀመሪያ የምንጀምረው አይዲያ ከማግኘት ነው። አይዲያዎች የእናንተን አፕሊኬሽን ሌላ አይዲያ ሊሆን ይችላል። ከፕሮዳክቲቪቲ ውጪ ሌላ አይዲያ ሊሆን ይችላል። ለምሳሌ ሬስቶራንት አፕሊኬሽን ልትሰሩ ትችላላችሁ። የፈለጋችሁትን አፕሊኬሽን ብቻ መጀመሪያ የሚቀርመው አይዲያ ማሰባሰብ ነው። ይህን አይዲያ ማሰባሰብ ማለት ከተለያዩ ዌብሳይቶች ላይ ትሄዱና ይሄ ፊቸር ምንድን ነው ያለው፣ ይሄ ሬስቶራንት ምንድን ነው፣ አፕሊኬሽኖቹ ምንድን ነው ያላቸው ብላችሁ ሰብስቡ። እኔ ሰብስብ ያለው ያመጣሁትን ላሳያችሁ። መጀመሪያ አብዛኛዎቹ የፕሮዳክቲቭ አፖች የጆርናል የላቸውም። ነገር ግን አንዳንዶች አላቸው፣ የሆነ ኤአይ ፊቸር ምናምን ብሎ አላቸው። ስለዚህ እሱ ማካተት ፈልጋለሁ፣ ወደ ኢትዮጵያ ለማምጣት ፈልጊያለሁ። ለምንድን ነው ካላችሁኝ ያው ጆርናል እኛ ጋር አልተለመደም። ምናልባት ዲያሪ ብለን ነው እኛ የምናውቀው፣ ዲያሪ ብለን ነው የምንጽፈው። ነገር ግን ጆርናል ያሳለፍናቸው ነገሮች በተለይ ደግሞ ለትሬደሮች ነው የሚመከረው። እኔ ጽፌ አላቅም እውነት ለመናገር ወደፊትም እኔ እንጃ ምጽፍ አይመስለኝም። ብቻ ግን ከጆርናል ምናምን እንዲገባ ፈልጋለሁ፣ ምክንያቱም አሪፍ ስለሆነ። እንዲሁም ለራሳችሁን የት ነኝ የቱ ጋር ነኝ እያላችሁ ማስታወስ ስለምችሉ ነው ጆርናል ማለት ነው። ጆርናል ማካተት ፈለግኩ። ከዛ ደግሞ እዚህ አሜሪካ ዩናይትድ ስቴትስ ላይ ምን አየው መሰላችሁ? ግሬዳችሁን እዛው ካልኩሌት ያደርግላችኋል፣ የምታስገቡትን የፈተና ማለት ነው። ለምሳሌ እናንተ ኢትዮጵያ ላይ አንድ ትምህርት 100 አመጣችሁ፣ አንድ ትምህርት 50 አመጣችሁ፣ አንድ ትምህርት 90 አመጣችሁ፣ አንድ ትምህርት 60 አመጣችሁ፣ አንድ ትምህርት 70 አመጣችሁ፣ አንድ ትምህርት 80 አመጣችሁ። አጠቃላይ ስንት እንደሚመጣ አላውቅም። ብቻ ይሄ ሁሉ ከደመራችሁት በኋላ አካፍላችሁ አቬሬጃችሁን አስልታችሁ ስንት ነው የሚመጣው። ኩዊዞቹን፣ ቴስቶቹን የ10 ትምህርት ቢኖር 10 አሰስመንት ቢኖር የተለያዩ 3 የሚይዝ 5 ማርክ የሚይዝ 10 ማርክ የሚይዝ 20 ማርክ የሚይዝ 30 ማርክ የሚይዝ ብቻ የፈለገውን ሚድ ኤግዛም ፋይናል ኤግዛም ብላችሁ በጣም ከምጽፉ አንዴ ዲጂታል ከሆነ በቴክኖሎጂ ለማምጣት የግሬድ ካልኩሌተር አምጥቻለሁ ማለት ነው። ከዛ ደግሞ የፖሞዶሮ ቴክኒክን ለማስገባት ሞክሬያለሁ። እንዳይበዛ ደግሞ የአንድ የጨመርኩት ፊቸር ቢኖር ጉግል ካላንደር ላይ ያለውን የታስክ ፊቸር ነው። ሶሪ የታስክ ፊቸር ነው ያስቀመጥኩት። አንድ ታስክ ታስገቡለታላችሁ። ከዛ ጨርሻለሁ አልጨረስኩም ምን አድርጊያለሁ ምናምን የሚለውን ለማስገባት ነው ማለት ነው። ከዛ ሁሉንም ነገሮች በወረቀት ላይ ካሰፈርነው በኋላ ቀጥታ የምንሄደው ወደ ቻትጂፒቲ ነው። ቻትጂፒቲ ላይ ገብተን እያንዳንዱን የነገር የለጎርኳችሁን እንጽፈዋለን ማለት ነው። ፕሮዳክቲቪቲ አፕ ፎር ኢትዮጵያን ኔምድ ፕሮዳክቲቪቲ ብለን እንጽፈዋለን ማለት ነው። እዚህ ስክሪኑ ላይ እንደምታዩት እንጽፈዋለን። ከዛ ቻትጂፒቲ የራሱን የሆነ ምላሽ ይሰጠናል። በጣም ቻትጂፒቲን ለምንድን ነው የምትጠቀመው ካላችሁኝ በራሴ ጽፈው ከኤአይ እና ኤአይ ላይ ይግባባሉ። ለመሰላችሁ እንዲሰራው ሰው እኔ ያልኩትን አላ ያስተካክልልኛል። እኔ ግን ቀጥታ ብነግረው ነው የማይሆን ሜስ ነው የሚሆነው። ስለዚህ መሆን የለበትም። ቀጥታ መሆን ያለበት ኤአይ ለኤአይ ሰጡታላችሁ። የኤአይን ኮፒ አድርጋችሁ ወደ ሌላ ኤአይ ነው የምታደርጉት። አሁን የምናወራው አሁን አፕሊኬሽን የምንሰራው በነፃ ልናደርገው አይደለም፣ ሰብስክራይብ እናደርገዋለን። ይህንን ሰብስክራይብ ለማድረግ ደግሞ ምንድን ነው የምንጠቀመው? እናንተ ከ18 ዓመት በላይ ከሆናችሁ ይሄ ቪዲዮ የምታዩት እኔ አይደለሁም። ከ18 ዓመት በላይ ስላልሆንኩ የቴሌብር መርቻንት የለኝም። ቴሌብር መርቻንት ኤፒአይ ያስፈልገናል። የቴሌብር መርቻንት ኤፒአይ ካለን ከፈለጋችሁ ግብይት ጋር
ከዌብሳይታችሁ ጋር አገናኝታችሁ መጠቀም ትችላላችሁ፣ በቴሌብር መርቻንት ጋር አገናኝታችሁ ማለት ነው። ነገር ግን እኔ 18 ዓመት በታች ስለሆንኩ ምንድን ነው የማደርገው መሰላችሁ? መጀመሪያ 50 ብር ይልካሉ፣ የ30 ደቂቃ ፍሪ ትራያል አላቸው። ከዛ በኋላ ሁሉም ነገር ሎክ ሲሆንባቸው ስክሪንሾት አድርገው ይልካሉ። ስክሪንሾት አድርገው ከላኩ በኋላ ምንድን ነው መሰላችሁ? ወደ አድሚን ፔጅ ይመጣልኛል። የኔ አድሚን ፔጅ አለኝ፣ አድሚን ፔጅ የራሴ ማለት ነው። የራሴ አድሚን ፔጅ ውስጥ ገብቼ ያንን ስክሪንሾት አየዋለሁ። ስክሪንሾቱ ፌክ ከሆነ ሪጀክት አደርገዋለሁ። ስለዚህ መቼም አይጠቀምም ማለት ነው። ለ30 ደቂቃ ብቻ ይጠቀማል። አካውንት ከፍቶ እንደገና ያደርጋል። እንደገና ሪጀክት ይደረጋል ማለት። ስለዚህ ምንም ፕሮዳክቲቪቲ ሳይሆን እሱም እኔም ሳይሆን ነው የሚቀረው። ስለዚህ እሱም 50 ብር ይከፍላል አንድ ዩዘር ማለት ነው። ከዛ እኔ ገብቼ እንትን አፕሩቭ አደርገዋለሁ። ትራንዛክሽን አይዲውን የጄ ኮፒ ቤስት አድርጌ ቴሌብር ያየዋለሁ። አሪፍ ከመጣ ወይም ደግሞ ልክ ነው ካለኝ ቴሌብር እሺ ብዬ አፕሩቭ አደርገዋለሁ ማለት ነው። ስለዚህ አሁን ተገናኘም ማለት ነው። ግን እናንተ ከ18 ዓመት በላይ ከሆናችሁ ይሄ እድል ሊያመልጣችሁ አይገባም። የቴሌብር መርቻንት እንዲሁም ደግሞ ቻፓ የሚባል አለ። የቻፓ መርቻንት መሆን ትችላላችሁ ማለት ነው። አሁን ቀጣይ ደግሞ የምናወራው ይህን ካገኘን በኋላ አሁን የቻትጂፒቲን ፕሮምፕት አገኘን በኋላ ምንድን ነው የምናደርገው ካላችሁኝ፣ ቀጥታ ወደ የዌብሳይት መስሪያው እንሄዳለን፣ የአፕሊኬሽን መስሪያው እንሄዳለን ማለት ነው። የአፕሊኬሽን መስሪያው ብር ያስከፍላል። እውነቱን ልንገራችሁ ብር ያስከፍላል። ነገር ግን አሁን ከቪዲዮ ብዙ የወጡ ሰዎች አሉ ብር ያስከፍላል ስል ብር የሚያስከፍለው እናንተ ሙሉ በሙሉ ፋንክሽናል የሚውል ከፈለጋችሁ ነው። እንደኔ አይነቱን ያን ያህል አያስፈልጋችሁም። ትንሽ ብር ነው ያወጣሁት እኔ $30 ነው ያወጣሁት እስከዛሬ እንደዚህ አይነት ነገር $30 አስወጥቶኛል። ስለዚህ እናንተም ልታወጡ ስለሚችሉ ሬዲ ሆናችሁ ተዘጋጁ። እና አንድ ማስጠንቀቂያ በዚህ ቪዲዮ የምሰጣችሁ እኔ ያገኘሁትን ወይም ሌላ ቦታ ያገኘሁትን ሌላ 500,000 1 ሚሊዮን ምናምን የሰሩትን እኔ ጋራንቲ ላደርጋችሁ አልችልም። እናንተ የራሳችሁን አይዲያ ነው ወደ አፕሊኬሽን እንድቀይሩት ማድረጋችሁ እንጂ በአፕሊኬሽኑ ብር እንደምታገኙ ጋራንቲ ላደርጋችሁ አልችልም። ምክንያቱም የራሳችሁ አይዲያ ነው። ስለዚህ ይሄንን አውቃችሁ ግቡበት። ስለዚህ አሁን የምንገባው ቀጥታ ከስር ያስቀምጥኩላችሁን የላቪብል ሊንክ አለ። እዛ ላይ ገብታችሁ ትመዘገባላችሁ፣ ሳይኒንግ ታደርጋላችሁ። ያንን የያዛችሁትን የአፕ አይዲያ ከቻትጂፒቲ የወሰዳችሁትን እዛ ላይ ፔስት ታደርጉታላችሁ። ፔስት ካደረጋችሁት በኋላ ቀጥታ ሁሉንም ነገር ይጀምራል። ሁሉንም ነገር ማለት የእናንተ የሰጣችሁትን ነገር ፕሮሰስ አድርጎ ሁሉንም ኮድ አሁንም እደግመዋለሁ፣ ሁሉንም ኮድ አንድም ኮድ ሳጽፉ እራሱ ነው የሚጽፍላችሁ። ሁሉንም ኮድ ማለት አራውንድ 42 ፋይል 43 ፋይል ያለው እኔ እስከዛሬ መካከለኛ አቬሬጅ ብዬ የማስበው የአፕሊኬሽን 42 ፋይል ነው ክሬት የሚሆነው ለአፕሎድ ዲፕሎይ እስኪሆን ድረስ ማለት ነው። 42 ፋይል ማለት አንዱ ኤችቲኤምኤል ሊሆን ይችላል፣ አንዱ እንትን ብቻ ብዙ አለ። በጣም ብዙ ፋይል ነው ኮድ የሚያደርግላችሁ ማለት ነው። ስለዚህ በኤአይ አፕሊኬሽን መስራት በጣም አሪፍ ነገር ነው። ስለዚህ ቀጣይ ደግሞ የምናደርገው እሱ እስኪሰራልን እንጠብቃለን። ከፈለጋችሁ እስከዛ ድረስ ማድረግ የምችሉት ሎጎ መስራት ትችላላችሁ፣ ወይም ደግሞ የአፕሊኬሽናችሁን ስም ካላወጣችሁ አፕሊኬሽናችሁን ስም ማውጣት ትችላላችሁ። ከዛ ያወጣችሁትን አፕሊኬሽን ሎጎ ምናምን መስጠት ትችላላችሁ። ይህን አስገባው ማለት ትችላላችሁ። እናም አፕሊኬሽኑን ኩል አኒሜሽን እና ኩል ትራንዚሽን እንዲጨምር ማድረግ እንዳረሱ። ከዛ የሚመጣላችሁ ውጤት ይህን መምሰል አለበት። ከዛ ይህን ከመሰለላችሁ በኋላ በጣም አሪፍ ላይ ናችሁ ማለት ነው። ይህንን ተወስዱና ቀጥታ ፐብሊሽ የሚለውን ትነኩታላችሁ። ነገር ግን ከፐብሊሽ በፊት ወደኋላ ልመልሳችሁና ምናልባት ችግር ሊያጋጥምችሁ ይችላል። በጣም ብዙ ጊዜ ነው ችግር ያጋጠመኝ እኔ በሌሎችም ስሰራ ማለት ነው። በሌሎችም ስሰራ ያጋጠመኝ ምንድነው ችግር መሰላችሁ? በተን ትነካላችሁ። ለምሳሌ ጌት ስታርትድ የሚላለ ጌት ስታርትድ ስነኩት አይመጣም። ለምን? ነጭ ዋይት ፔጅ ወይ ሊመጣ ይችላል፣ ወይ ደግሞ እስከነጭራሹም ላይመጣ ይችላል። የሆነ ይሄ ፔጅ የለም ስራው እንደገና ኤአዩ አልሰራውም ምናምን ይላል። ይሄ እንደዛ ነገር ካጋጠማችሁ አደንግጡ። ምክንያቱም እዛው ኤአይ ላይ ላቪብል ላይ ማስተካከል ትችላላችሁ። እዛው ሪዞልቭ ኤአይ ኤፍ ኪን ኪቦርዳችሁ ላይ ነክታችሁ ማስተካከል ትችላላችሁ። በጣም አሪፍ ኤአይ ነው ብዬ ነው የማስበው። ያን ሊንኩን አሁንም ማስታወሳችኋለሁ፣ ዲስክሪፕሽን ላይ አስቀምጥላችኋለሁ። ገብታችሁ መመዝገብ ትችላላችሁ። እንዲሁም ደግሞ ብርም ልታወጡ ትችላላችሁ፣ ደግምላችኋለሁ። ከዛ ቀጥታ ፐብሊሽ የምትለዋን አይከን እነካላለን። ካስተካከልን በኋላ የሚመጣልን ውጤት ይህን ይመስላል። ያምራል። እንደምታዩት ግሬዴን ምናምን ጨምሬ ያለው አቬሬጅ ግሬድ ይላል። ፖሞዶሮ ሴሽን ታስክ አስጨምሬ ያለው ጆርናል ኢንተሪስ እንደምታውቁት አልጀመርኩም እና ይህንንም ለራሴ መጠቀም እችላለሁ። ነገር ግን እዛ ጋር እንደምታዩት የደቂቃ የሚቆጥረው አለ።
ታይም ሪሜኒንግ የሚል አለ። እሱን ታይም ሪሜኒንግ ደግሞ ሲያልቅ ካለቀ ሎክ ሁሉንም ስለሚያደርግብን ማለት ነው። ስለዚህ አሁን ቀጣይ የምናደርገው ፐብሊሽ የሚለውን እነካለን። ፐብሊሽን ከነካ ለምንድነው የምናውቀው? የአካውንት በቃ ልክ እንደ ቲክቶክ እንደ ሶሻል ሚዲያዎች ፖስት እንደማድረግ ማለት ነው፣ እንለቀዋለን። ነገር ግን አሁንም የእናንተን የአፕ አይዲያ ማንም ሰው አክሰስ ማድረግ ይችላል ስላችሁ እኔ ገብቼ የእናንተን አፕሊኬሽን ማየት እችላለሁ። ከፈለግኩ ገብቼ ማየት እችላለሁ። ለምን ካላችሁኝ በፍሪ ስለሆነ በነፃ ለምን አፕሊኬሽኑም እነሱም ልክ ናቸው ብዬ ነው የማስበው። ምክንያቱም በነፃ የሁሉ ኮድ እየጻፉልን ያው ዋተርማርክ ከማድረግ በላይ ማድረግ ያለባቸው ነገሮች ማድረግ አለባቸው። ልክ ለምሳሌ ልክ እንደ ለሰው ማሳየት ማለት ነው። ስለዚህ እናንተ በጣም 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 ሴክሬት አፕሊኬሽን ሰራችሁ እንበል፣ በጣም ትልቅ አፕሊኬሽን ነው እንበል። ያንን አፕሊኬሽን በጣም ብዙ ፐብሊክሊ ማየት ይችላል። 30 ሰው፣ 40 ሰው፣ 50 ሰው፣ 60 ሰው፣ 80፣ 100፣ 20፣ 30 ብቻ የተፈለገው ብቻ መጥቶ የእናንተ ዌብሳይት ከሳበው ማየት ይችላል። ለምን ካላችሁኝ አሁን እንደነገርኳችሁ ዋተርማርክ ብቻ ነው የሚያደርገው። ለእነሱ ፌር አይደለም ካሰባችሁት ማለት ነው። ስለዚህ እናንተም ገብታችሁ ፔድ ከፈለጋችሁ ፍሪ ደግሞ ከፈለጋችሁ አሁን እንዳልኳችሁ ዋተርማርክ እንዲሁም ሁሉም ሰው ያይባችኋል ዌብሳይታችሁ። ስለዚህ የፈለጋችሁትን መጠቀም ትችላላችሁ። ስለዚህ መጨረሻ ላይ የመጣው ዌብሳይት ይሄን ይመስላል ማለት ነው። እንደዚህ አይነት የዩቲዩብ ቲፖች እንዲሁም ደግሞ እንደዚህ አይነት ኮንተንት የሚመቻችሁ ከሆነ ይሄን አካውንት ሰብስክራይብ ማድረግ እንዳረሱ፣ እንዲሁም ደግሞ ይሄን ቻናል ላይክ ማድረግ እንዳረሱ፣ እንዲሁም ቲክቶክ እንዲሁም ኢንስታግራም ባዮ ላይ አስቀምጥላችኋለሁ። ቻው